ቤተሰብ አንተን እየጠበቀህ ነው አይደል? ልክ ራስህን አበርትተህ በትልቁ ሞራል ልትሰራ ስትወጣ ደግሞ መንገዱ ጥበብ፣ ስራው ዝንፍ፣ ጓደኞችን ውጥውጥ እያሉበት ሁሉ ነገር ግራ እያጋባ ነው አይደል? ይህ ወጣትነት ይባላል። ትከሻ በደንብ ሳይጠነክር ቤተሰብን፣ ስራን፣ ፍቅርን መሸከም፣ አብሮ በብዙ ነገር መወጠርና ትዕግስትን የሚፈታተኑ ነገሮች እየበዙ መምጣት፣ ይህ ወጣትነት ግን እናልፈዋለን። ምክንያቱም ጠንካሮች እናልፈዋለን። ምክንያቱም ፈጣሪ አለን። እናልፈዋለን። ምክንያቱም ወድቆ መቅረት የሰነፍ ስለሆነ። ዝም ብለህ አስበው። ይህን ጊዜ አልፈው ስትስቅበት፣ ቤተሰብ ሲኮራ፣ የምትፈልገውን ስታገኝ፣ ሁሉም በጊዜው ይሆናል። ወንድነት በዛ ላይ ወጣትነት ማንም የማይረዳው ህመም አለ። ጥርሳችንን ነክሰን እናልፈዋለን። ከዛም እንስቃለን። ያልፋል የኔ ጎበዝ። ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳህ፣ ጊዜ ነው የሚጥልህ። ከወደክም ጊዜው ነው፣ ከተነሳህም ጊዜው ነው። ሻይን ካደረክም ሻይን ያደረክበት ጊዜ ስለሆነ ነው። ከወደክም በቃ የጊዜ ጉዳይ ነው። ሰዎች ወድቀው ካየህም ጊዜ ነው የጣላቸው። ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው። ኢትስ ኦል አባውት ታይሚንግ። ወጣትነት ጊዜ ነው። በወጣትነትህ ያላደረግከውን ነገር በኋላ ላይ ካለፈ በኋላ ብትቆጭበት፣ ብትጸጸትበት፣ እንቧ ከረዩ ብትል፣ ወደዛ ወደዚህ ብትል ምንም ጠብ የሚል ነገር የለም። ስለዚህ በጊዜ አትቀልድ።